የተቀጠልኩ ምን ነው ፍቅረኛ ይዘጋ ከወንድ ጋር እየተሳሳመች ነው። ካዲ የሆነ ነገር አድርጋ አልችልም። ለምን ሚስቴ ይዘጋ ነች። ዶክተር ቅልጥ አድርገህ ከጮክ 500 ስታብ ቅልጥ አንቺ ከስኮል በላስ አጭር መሆናችን እኮ ነው የሚያስጠላው። ኧረ ማማቲ 00 ነው ጌጥ አበባ መቻወኩኔ ድንገት ልቤ አንተ ብትሞት እቺን ብር አንተ ስም አስቀምጡሃል። እወጣለሁ ከዚያ ሀገር እያልሽ ሳትወጪ ግን 24 ሞላሽ። ሰላም ሪአክሽን ሳርዲን ዛሬ በአዲስ ቪዲዮ ከች ብያለሁ። ላይክ ሰብስክራይብ ሼር ማድረግ እንዳይረሳ። ዛሬ ደግሞ አዝናኝና ፈታ የሚያደርጉ የሳምንቱ ምርጥ ይዤላችሁ መጥቻለሁ። ላይክ ሰብስክራይብ ሼር ማድረግ እንዳይረሳ ጋይስ። ትልቅ ቤተሰብ ነው የምንመሰረተው እዚህ ዩቲዩብ ላይ እንዳይረሳችሁ። ወደ ቪዲዮ በርዜናው አሁን ደርሶናል። እንዳ ውሸት እኮ አባት ምንድነው ግሩን ያበደረ ሰው እዚህ ጋር ደርሷል። እየገባኝ ምን አገባኝ ታዲያ እንታ እስኪ ይገለኝ እንደው ሃያዋለሁ እኮ ነው ያበደረ። እናንተ ምንድነው የሚያዝረጠረጣ አለቀለት የሞት አላስመስልም። ምን ነው ባታሽ ጌታዬ ምን ነው አውጣት እኮ አብረን ቁርስ በልተናል። አሁን እንዳይሞት አሁን ይሞት በቃው አዳ ነበረበት በቃ አፉ ብየዋለሁ። እሺ አፉ ብየዋለሁ። አይዟችሁ እሺ አይ አላየም አለቀለት ያልኳችሁ አቆራችሁ ገንዘብ ጋር ሞት ይመስል እሺ ስለምን መተመተ አንተ አልነገራችሁኝም ያው ተያዘ እንግዲህ እጅ ከፍንጅ ስንገባ የገባነው በወንዝ በኩል አጥሩን ዘለን ነበር። ምንም አይነት ነጥብ አልጣልንም። ይህ የወንበዴዎች ግሩፕ ነው አባቴ፣ ቀልድ አይደለም። የዛሬው ዓላማችን የልጅ ስርቆት ሲሆን ይህን ዓላማችንን እውን ለማድረግ በአካባቢያችን ወደሚገኘው አጸደ ሕፃናት አቅንተናል። ወይ ጉድ! ይሄን ነገር ታላቃችኋል። እነዚህ ነዥዋዥዌ መቀመጮች ራሳችን አዋጥተን ገዛናቸውና ሲጠብሸን ሸጥነው። አሁን ልጅ ለመውሰድ ጥሩ አጋጣሚ ስለተገኘ የመጀመሪያ ሙከራችንን እናርግ። አብዬና ናቀፈኝ ና ማሚ ደሃ እንዳትጠጋ ብለኛለች። እዚህ ጋር ነበር የተሰማን። እየተሰደብን ማንሰራ ማለት ለራሳችን በቂ ያልሆነ ምክንያት ሰጥተን ለመውጣት ወሰነ። ሚኪ ሳይነቃብን አይቀርም። ኖሪች አንተ እዚህ የምትሳሳተለ እንዴ? ኖሪስክ ነው ቢች አያ የጠፋች አያታለ አንተ ነው ይጠራ የለ አያ የጠፋች አያታለ እንዴት ቴሌግራም አለፈበት እዚሁ ባካራስቱ ምን ካልጀነጀ ባለፈው አንቺ ከስኮል በላስ አጭር መሆናችን እኮ ነው የሚያስጠላው። ኧረ ማማቲ 00 ነው ትክስ ጠብ ካላረግን እኛ ምንም ኑሮ የለን። አዎ እሱ ነው ቁጥር አጭራት እንደውም ለኛ ጋር ማሰራው ዝም ብለሽ ታዋቂ ሰው ከሌለው ከጀርባ እኛ እንተካበት። ማማቲ ከኋላ ያለው በግንባሬ ልክ ነው። እንመቻቻ። ዘናውም ጨላውም እኛ ጋር ነው እያልሽ ነው እኮ የኔ እናት። ወደዚህ አትበይ ነይ ዝም ብለሽ ነው ስልክ እንጂ ኩላሊት አልተባልሽ ነው እንጂ ማማቲ አባ በእናትህ ለልጄ ወተት ግዛልኝ በእናትህ። ያው ቁርሱን ከበላ አንድ 4 ቀን ነው በእናትህ ለልጄ ወተት ግዛልን። ተው አባ እያየህ ነው። አንተ ግን እንደሚያክል ሰው እየበልቶ ነበር። አውሪድ በእናትህ ይጥቁ ነው። አጭር መሆን ጉዳትና ጥቅም አለው ይላል እዚህ ጋር። እንደ ልጅ አላዘለው። ሰይድ እባላለሁ። አውቄ ነው የታፈስኩት። ምክንያቱም ታፍሶ የገባው ጀለሴን አብርሃምን ለማስመለጥ። እዴ ሰያ ዴንስ አለን በእናትሽ መች ገባሽ? ብዙም አንቆይ የሚያረዳሽ ተዘጋጅ ማለት ላስወጣ ነው የመጣሁት። እንዴት አውቄ ነው የታፈስኩት። እሺ ቆይ እንዴት ነው የምታስመልጠኝ? አትጩህ፣ ቀስ ብለህ ጀርቤን ተመልከት። ትቀልዳለህ። ዲን ማማ በሚል ንቅሳት ነው እንዴ እኔን የምታስመልጠኝ? ቀረብ ብለህ ተመልከተው። ዲር ማማ ጭራሽ አሪ ጎሏል። በሰፈር ንቅሳት ነው እንዴ ተነቀስከው? ቀለክ አይደለማ። በደም ተመልከተው። አር ተጎድላለች። ነቃሽ ነው ቁርሰቶኛል። አር እኮ ዋና መውጫ መንገድ ነው። አትልፋ። ማንም ከዚህ ወጣ ያውቅ። ሌላ መንገድ መፈለግ አለብኝ። እንደዚህ ሊሆን አይችልም። ያ መንገድ አለ። ተመልከት። ተስፋ ትቁረጥ። ዲ አለች አይደል? እዚህ ጋር አው ዲ አለች። በጣም አሪፍ ዲ ፕላን ቢና ማታ በዲሹ ስለዚህ ባትም ጫምታ አዎ እኛ ማለት ነው። ፕሪዝም ብሬክ በኢትዮጵያ ይላል እዛ ጋር ትበተንም። እሺ
አልተሳካም። ቀጣይ በደንብ አሳክቶ እናያለን። ምን ይላል? ከሳክሽ ዲታ ፍቅረኛ ትሆኛለሽ። ኦ ማይ ጋድ እንዴ! እየሳኩ እኮ ነው፣ ግን እያስተዋላችሁ ነው። እኔ ነኝ። ሁሉም ስቀውለታል። እንግዲህ ተማሪና አስተማሪ አስለምድሻለሁ ብላት በሙድ አታለ ዛሬ ልትበላት ቃል ሆነና ቦታው ማይገኝ ያዝን ይኸው ልጅቷን ስታሞኝ ወይ ብትቀድለት ሳቅስህም ፈሶ ማይበቃው ጊታር አስታከ ስንት ቺክ ነው የበላኸው ልተኛ ስል ቢምቢዎቹ ሎን ጌጥ አበባ መቻወኩኔ ድንገት ልቤ ስትገባ ወይ ሳስተምረው ልቤን የፍቅር ፊደል መልኳ ቀለሙ ለቆ ሚለቅም አይደል አቤት ቁንጂና አቤት ውበት የቀዩ ፋኖስ ያምባው መብራት ምንም ስልጠና አስፈልግም ቀጥታ ወደ ግንባር ነው። ይሄማ ምንም ስልጠና አስፈልግም ቀጥታ ወደ ግንባር ነው። አይሰማም። በቃ ይቅርታ። አማራጭ የለውም። እቤት ከባድ አማርኛ ሲጠቀሙብን እኔ ምንሽ ታዲያ ሰርጉ እንዴት ነበር? ቆንጆ ነበር። በቃ ቆንጆ ብቻ? አረ ቆንጆስ ብቻ አልነበረም። ሙሽሮቹ ራሱ ውበታቸው እንዴት እንደሚያስገመግም ብታይ። ምግባቸውስ እንዴት ነው? አረ ምግባቸውማ እንደው በጣም ጣፍቶኝ ባይበሉብኝም ጭምር ነው የበሉት። ግን ጥሬ ስጋ ስበላ ትንሽ ዳጣቸው መደለዝ ያንሰዋል። ጥሩ ሰዎች ሳገኘሽ ታዲያ? ማግኘቱንስ ተወው፣ ማን ያላየሁት ሰው አለ? እንደው ተዘመናነኑብኝ ነው የምልህ። አንቺስ ብትይ ምን ይወጣልሻል? ገና ሳይሽ ራሱ እኮ ልቤ ይሰርራል። ይሰርራል? ምንኛ ነው የምታወሩት? ምንኛ ቋንቋ ነው የምታወሩት? አረ ይሄ ልጅ እንዴት ነው ላይን የጠፋው? ጭራሽ ትልቅ ሰው እያወጋ በመሀል ጥልቅ ማለት ጀመር። እያወራትም እንዴ? ዝም በል በቃ። እንዴት ነው መረን የለቀቀው? እዝራ። አቤት። ሂድ ከጓዳ ብዕርና ማስታወሻዬን አምጣልኝ። እሺ። ታዲያ ስለ ሰርጉ አልጨረስሽልኝም እኮ። ይኸውልህ ከዛ የቱ ጋር ነው ያለው አባዬ ያጣሁት? አልጋው ጋር በግርጌ በኩል አለልህ። የቱ ጋር? በግርጌው በኩል አለልህ። ምንድነው ግርጌ? ከአልጋው በታችኛው በኩል ማለት ነው። እሺ ኤዝራ፣ በዛው እስኪ በፌስታል ቋጥሮ የነበረው ዳማ ከሴ ፌስታሉ አልፈታ ብሎኛል። ቋጠሩን አላሽቅልኝ እንዴ። አሁንስ በዛ ምንድነው? አማርኛ አታወሩም እንዴ? እናው ምንኛ ነው እያወራሁ ያለሁት? ምን አውቃለሁ፣ እናንተ ንገሩኝ እንጂ አማርኛ ግን አይመስለኝም። አያቸው የዚህ ዘመን ልጆች እንዲህ መዋለ ንዋያችንን አፍሰን አሳደገናቸው። የሀገራቸውን ቋንቋ ካላወቁ ምንድነው ጥቅሙ? ወይኔ መዋለ ንዋይ። በቃ እሺ ያዘዝኩህንም ትቼዋለሁ። ብቻ ከጓዳ ስትመለስ በሩን ዘግተው። በቃኝ፣ አልኖርም እዚህ ቤት። እኔ እንግዲህ የደዛ አንድ ሰው መሆኑን እረሳዋለሁ። አንዳንድ ፖፍ ከጀለስ ጋር ያለንበት ሁኔታ። እሺ ከኮብልስቶን ምግብ ቤት ነው። ይሄን ኮብልስቶን በአራት ጉርሻ ከጨረስከው 10 ብር እሸጥልሃለሁ። ይሄ ማጣቀሻው ነው። ይሄ ጓደኛ አንተ ብትሞትም እቺን ብር በአንተ ስም አስቀምጠዋለሁ። ዋናው ለጓደኛው መትረፉ ነው። እንኳን ተወለድሽ ዛሬ ልዩ ቀን ነው ልደትሽ። እወጣለሁ ከዚያ ሀገር እያልሽ ሳትወጪ ግን 24 ሞላሽ። ካናዳ፣ አሜሪካ፣ ጀርመን፣ ፈረንሳይ ብለሽ ሀገር ታማርጫለሽ። ለራስሽ ፓስፖርት የለሽ፣ ደሞዝም አትቆጥቢ። እቁብ መች ይመችሻል?
በጫማ እና በልብስ ብርሽን ጨርሰሻል። በጣም ደስ ይላል። አሪፍ አሪፍ ሰርፕራይዝ ፖፕ ፋዘር ከኢንትራንስ በኋላ አንተ ነህ አይደለም የሚገዝኩት ማለት እንዴ? ለምቡ ጎተማ ምን እየቀጣው ነው? እንደ ልጅ እንተልባከ ይሄ ምን ልጅ ነው እንዴ? ውጤት አይተሃል? ምን ከኔ ልጅ አይበልጥ መቼም። ዝም በል አንተ ልጅ ጎበዝ ነው። ዝም በል አንተ ምንድን ነው ውጤት አይተሃል? ኧረ ዝም በል በእናትህ አታውራ፣ በእናትህ አታውራ። ራሱን ነው እንዴ? እስቲ እንግሊዘኛ አውራ። ቆይ አንተ ምን ያንተ ኬጅ አልፏል እንዴ? ጉድ ሞርኒንግ ጉድ ናይት። ኢየሱስ እስቲ በላ አንተ እንደሱ እናት ጎሽ እንደቆምሽ። በስመ አብ ላለመላክ ነው። ተነሺ። ቲቪ ላይ ታችሁታል፣ ግን እኮ ጨለማ ነው። አልበራም። ምንድን ነው ወይስ ከኛ ነው ቲቪው? ስሚ ቅልጥ አድርገህ ከጮክ 500 ስታር ቅልጥ ካሜራ ማን ነው ታዝጂ ነው ዴር አድርገህ ተብዬ ነው። በጣም ከጮክ 5 ሰከንድ፣ በጣም ከጮክ 500 10 ሰከንድ ካልኩ 1000 የፈጠነ እዚህ ግን ያ ሰከንድ አዘጋጅሎ እንዴ አልጭነው ምን ይባላል? ግን እኮ ወደዚህ ስትሬት ዳርኩ ስትሬት ገና አላስጀመርኩትም። ጭራሽ ግን ማለት ነው ሳታቆም ጦጤም ታሩ 5 ሰከንድ ከሆነ ቆይ ሆላ ላስጀምረው 1 2 3 ጀለስ ብሩ በጣም ነው ያስፈልገው። አለፈ። ኦኬ ኢሜጅ ብራዘር ያበደ ታይም ላይ ያበደ ታይም ላይ ላለ ተጨንቆ ነበር፣ ደረሰለት። ቻርጀር ይዛል እንዴ? አዎ። ለምን 7 ሰዓት መድኃኒት ወስዳለሁና መድኃኒቴን ወስጄ ቻርጀሩን ልጠጣው። አያትህ በቻርጀር ትፈትል ከነበር አላውቅም፣ ግን ቻርጀር አንድ ስራ ነው ያለው። እሺ በቃ አንተ ካለህ የአይኪው መጠን ጋር እኩል ማለት ነው። ፊቴና ላይ ይሁን ነጭ ሆኖ ቻርጀርህን ልቀበው። ብዙ በስህተት ተረግዘው የተወለዱ ሰዎች አውቃለሁ እንዳንተ የዘቀጠ ቻርጀሩ ኬብሉ ለምሳሌ ፋይል ትራንስፈር ማድረግ ይቻላል። ለምን ትሰርበዋለህ? ውሻ ያላችሁ ሰዎች ማለት ነው። እኔ እናንተ ቤት ልገባ ስል ውሻው ጥርሱን አርጎ አጎፍትቶ እየጠበቀኝ ነው። ምን ትላላችሁ? ኧረ አይናከስም፣ ግባ ሲኖ ይግባብ ቀማል። ውሻው እኮ ሊዘለዝለኝ እየጠበቀ እኔን አልገብ ነፍሴን ሊወስድ እንዲህ ሊነግሰኝ እየጠበቀ ነው። አንተ አልገባህም። በት የውሻ ባለቤቶች አትረዱም። ምን ያለ እንዴ እናንተ ስለለመዳችሁ ይናለ ያስተውቃል እኮ ውሻው እንዴት እንደሚያይን ያስተውቃል። ፖፕ ጀለስ ፍቅር ጀምሮ ራሱን ሲጠብቃ ይገርማ ሲደርስ ከተላ አንድ ጥያቄ ልጠይቃችሁ እዚሁ ላይ እናታችሁና እሷ ለሄዱ ነው አብረዋችሁ ማንን ነው ጋቢና የምታስቀምጡት? በጣም ጥሩ ጥያቄ። እሷን ነው እሷን ነው። አንተ ምን ሹርጣን በእናትህ ቆይ፣ አሁን አንተ ወንድ አይደለም እንዴ? ያው ቱ ቢ ኦነስት ከኋላም ተቀመጠች ከፊትም ተቀመጠች ከሷ ምንም የሚቀንስ ሪስፔክት የለም። ቅድም ቸኮልኩ ምናምን ስትል አልነበረ? ወደ ቁም ነገር ግባ። ምን አባክ ለማለት ነው የፈለከው? እሺ ምን አይነት አስተሳሰብ ነው ያለህ? አንተ የውሻ ልጅ፣ አንተ የሰው ካንቱ ተምሬ ማየመውንክ ልጅ ሜመሩ ከፍታለ። ስድቦቹ እየሰማችሁ ነው። እኔ ተቀጠልኩ። ምን ነው ፍቅረኛ ይዘጋ ከወንድ ጋር እየተሳሳመች ነው። ካዲያ ነው ያደረጋ አልችልም። ለምን ሚስቴ ይዘጋ ነች። ዶክተር ሸራይት ነከሰኝ። ካዲያ ሲሉ ስለካታ የምን ልብስ ነው? የስፓይደርማን። እኔ ልጅ አግብተሻል እንዴ? ኧረ አላገባሁም። ለምን ጠየቀኝ? አይጣት የቀለበሳይ ጊዜ ይሄማ ወንዶች እንዳይለክፉኝ ነው። እናንተ ክላስ ውስጥ እኮ ነው ያላችሁ። ቆይ ተውት። እኔ ማስተማሩን ትቼ እናንተ ናቸው። አውሩ አውሩ። ጤና ይስጥልኝ መብራት ኃይል። ጤና ይስጥልኝ። መብራቱ እኮ ጠፋብን። መቼ? ከጧት ጀምሮ ነበር እኮ ግን አሁን ጠፋብን። አሁን ነው ስራ የገባ ነው። ሄሎ መብራት ኃይል። አቤት። መጽሐፍ እያነበብኩ እንዳለ መብራቱ ጠፋብኝ። ካዲያ ለምን ትራዲሽናል አታረጉም ስትል በጧፍ አንብብ። ሄሎ መብራት ኃይል። አቤት። መብራት ከጠፋብን 3 ቀን ሆነው። እሺ አሁን ምን ይሉታል? ሀትሪክ ነዋ።
ሄሎ መብራት ኃይል። አቤት። በፈጠራችሁ መብራቱን ልቀቁልኝ። ምን ነው? ፀጉሬን እየተቆረጥኩ መብራቱን አጥፍታችሁት ግማሽ ፀጉር ግማሽ መላጣ ሆኛለሁ። ቦስ ጨረቃዋን አይታታል ዛሬ? እንዴ ጨረቃው ነች እነዚህ ተበራ? አዋ ማን ሰለሞን? አቤት። ጨረቃውን አይታታል? አዎ። እና ከተማ ውስጥ መብራት ምን ይሰራል? ምን በላጥፋልኛ። እሺ ቦስ። ኧረ ይሄ ልጅ ይችላል። እንዴት ነው የሚመጣለት? ይውላ አይዲያ ይችላል። ምን ያርጉ? ፈታ ይበሉ። ኧረ ጀማይ እትያች ማን ይሰለሽ እንደ ምንድን ነው? ያው ፀጉርሽም ገብቶ የለ ጉልበትን ሳምብኝ። ሃሮንና ማነሰ ሙድ እያያዙበት ነው። መመኘት መብቴ ነው። ምንም አቅሜ ባንሰኝ ቢሆን ደሃ ክብር አለው ለልቤ። የመጨረሻዋ ዳንስ እባክሽ እናቴ ታማ ሆስፒታል ገብታብኝ ነው። የካርዱ 200 ብር አጥቼ ነው። እባክሽ እያየሽኝ አትለፊ። እግዚአብሔር ውለታሽን ያየዋል። አይዞህ የኔ ወንድም አታልቅስ። እንከይኑ 200 ብር ከት በቃ ተቀርጿል እንዴ? አዋ በሚገባ ነው እንጂ። አያችሁ አይደለ ቤተሰቦች፣ አሁንም ቢሆን በከተማችን የዋህና ደግ ሰዎች አሉ። አይዞሽ እህቴ አትደንግጪ። ይሄ ሶሻል ኤክስፐሪመንት ነው። በቲክቶክ ፔጃችን ምን ያህል ህዝቡ ደግ እንደሆነ ለማሳየት ነው። አውቃለሁ የቲክቶክ ቪዲዮ ስትሰራ እንደነበር። እንዴት አወሽ? ቅድም እግርሽ ስር ስደፋ ምንሽኛል ነበር እንዴ? ቅድም እዛ ጋር ለአንዲት አሮጊት ተመሳሳይ ድራማ ስትሰራ አይቻለሁ። አሮጊቷ የምራዝናልክ የልጅቷን የቁርስ ብር ነበር የሰጠች። እሱማ ለኮንተንትና ለቪዲዮ ብለ የሰው እውነተኛ ሀዘኔታና ደግነትን ዝቅ አታድርገው። አንተ ዛሬ በሰው እውነተኛ ስሜት ላይ ስትጫወት ነገ ሌላ እውነት የተቸገረ ሰው መንገድ ላይ ወድቆ ሲለምን ህዝቡ የቲክቶክ ድራማ ነው ብሎ ትቶት ያልፏል። የሰውን ደግነት አትግደል። በቃ አጥፍቻለሁ። ደግነት ለላይክ ሳይሆን ከልብ ሲሆን ያምራል። አስተማሪና አዝናኝ ቪዲዮዎችን ለማግኘት ይሄንን ፔጅ ፎሎ ያድርጉ። የኔንም ቻናል ሰብስክራይብ ማድረግ እንዳትረሱ ጋይስ። ተው እንጂ ትልቅ ቤተሰብ ነው የምንመሰረተው። ሰብስክራይብ አድርጉ። ይመቻችሁ። ከወደዳችሁት ደግሞ ቪዲዮ ላይክ አድርጉ። ኮሜንትም አስተያየት ምናምን አስቀምጡልኝ። ብቻ ይመቻችሁ። ያራዳ ልጆች ወንድሜ የለኝም፣ ምንም የለኝም። እንዳትጠጊ ምንም እግሬ እንዳትጠጊ የለኝም፣ የለኝም። የምር አስቸገሩን እኮ እነዛ ልጆች። እንዴ እግር ላይ ጥምጥም ይላሉ አይፈቱም። ዲኒ ግራ ገባኝ። መሄድ እኮ አሁን ትቻለሁ። በቃ ደግሞ አንዱን ስትሉት አንዱ ደውላ እስኪ በእናትሽ የቱ ጋር ናት? እዚህ ጋር መሰለኛለች። ቆይ ሄላ የቱ ጋር ነሽ አንቺ? እያዩአችሁ ነው። እናንተ ነው ቆያችሁ እኮ ያማችኋል እንዴ? አታውቁም እንዴ መንገድ? በእናትሽ ግቢ ልቦናል። ኡናይስ ትሮጅ በቃ ማይ ኳላ እንደም ወርደው ጋቢና ስለምቀምጥ ነው ማሪ። ኧረ እባክሽ ከዛ ጀምሮ እኮ አብሬያት የመጣሁት እኔ ነኝ ማርዬ። ለእሱ አይደለም ምን የሚመስል ቤስት ፍሬንድ ስለሆነ ጋቢና መቀመጥ የቤስት ፍሬንድ ዲቲ ነው ማሪ። ለዛ ነው። እሺ ሌላ ነገር አይደለም። እንዳይደብርሽ ነይ ዩቲ። ምንድን ነው የምትለው አንቺ? አቀል ልጅ በእናትሽ ግቢ። ከተነሽ እኮ ነው እንዴ ሙርት ይዛለች እንዴ እኮ በጸባይ ጠይቀቻት እምቢ አለች። በጉልበት ታልነግርሽ ማታ ገንዘብ ፈልጎ ሌባ ቤት ያልገባ መሰለሽ? ወይኔ ጉዴ! ባክሽ ካገኘን ብዬ አብሬው መፈለግ ጀመርኩኝ። እኛው ማታ የጀመረን እስካሁን አላገኘንም። ብታይ እንዴት አይነት ጥሩ ሰው መሰለሽ? እሱ ነው ካርድ ሞልቶልኝ አንቺ ጋር የደወልኩት። አንቺም ጋር ካለ መተን እንፈልግልሻለን። እሺ እስማ ምንድን ነው
ወይ በቃ ወይ የተውሽን ቦታ ላይ እኔው እዛው ነኝ እባክሽ ብቅ በይ አንዴ ነይልኝ የተውሽን ቦታ ላይ እኔው እዛው ነኝ። እቺ የምታክል ባይፈራት ነው ይገራ አዩ ሽንኩርት አስላጠች። ከጀማው አንተ ብቻ ፍቅረኛ ሲኖርህ ስማ፣ ከዚህ በኋላ አብረን መቀጠላችን ምን ላይ ታለብህ? ጋቢና ዛሬ ገና ሰው አገኘ ይላል አባቴ። ጀማው ፈታ ነው በቃ። ኦኬ ጋይስ ለዛሬ ያስነላችሁ ቪዲዮ ይህን ይመስል ነበረ። ቀጣይ በአዲስ ቪዲዮ ከች እንላለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ሪያክት ይዛችሁ ከእናንተ ጋር ነበርኩ። መልካም ጊዜ ይሆንላችሁ።